ለመጠቀም በጣም ቀላል ከሆኑት ሶፍትዌሮች መካከል የመጀመሪያውና ግንባር ቀደሙ ኤስፒኤስኤስ ነው። ኤስፒኤስኤስ ለየትኛውም ዳታ ለየትኛውም አናላይስ የሚሆን እጅግ በጣም ቀላል የሆነ ሶፍትዌር ነው። ይሄንን ሶፍትዌር እንዴት አድርገን መጠቀም እንችላለን የሚለውን በዛሬው ቪዲዮ እናያለን። በመጀመሪያ ኤስፒኤስኤስ ሶፍትዌሩን እንከፍታለን። ሶፍትዌሩ ጋር ደብል ክሊክ ስናደርግ ልክ ኤን የመሰለ ይመጣልናል። IBM ኤስፒኤስኤስ ስታቲስቲክስ 27 ነው የኔ። ስንከፍተው ይሄ ይመጣል። ይሄንን IBM ኤስፒኤስኤስ ብሎ ከላይ ያለውን እዚህ ጋር ክሎዝ እናደርጋታለን። ክሎዝ ስናደርገው ይመጣልን ይሄ ነው። ይሄ ኤስፒኤስኤስ ኖርማሊ ዳታ ለማስገባት የምንጠቀምበት ቦርድ ማለት ነው። የሚታየን ፊት ለፊት እዚህ ሁለት ቪው አለ፣ ዳታ ቪው እና ቫሪያብል ቪው የሚል ማለት ነው። እዚህ ዳታ ቪው የሚለው ሮ የሚያመለክተን ሰብጀክቶቹን ነው። ሰብጀክቶቹ ማለት ዳታውን የምንሞላላቸው ዩኒቶች ማለት ነው። ቫሪያብል ቪው ስንል ግን ቫሪያብሎቹን ነው የሚያስቀምጥልን። ፎር ኤግዛምፕል እዚህ ጋር ዳታ ቪው እንበልና እዚህ የሆነ ቁጥር እናስገባ። አይዲ ቢሆን እንደዚህ ቁጥር ብናስገባ ዩሲ እዚህ ጋር ቫሪያብሏን var 001 እዚህ ጋር ደግሞ var 002 እዚህ ሜል ብለው ሜል var እቺን ምልክት ያመጣል። ከግራ በኩል ያለችው ምሳሌ var 1 እና var 2 ጋር var 001 እና var 002 ያለው ጋር እዚህ በግራ በኩል የምታመጣ ምልክት አለች። እቺ ምልክት ኒውሜሪክ ማለት ናት። ሜዠርመንት ጋር እናያታለን። እዚህ var ሜል ስለው ግን እዚህ ጋር በግራ በኩል የሆነ ትራያንግል የተለያየ ከለር ያለው ትራያንግል ነገር ሰጠን። ያቺ ደግሞ ኖሚናል ናት ማለት ነው። ምሳሌ እዚህ ጋር less satisfy ብለው ደግሞ less satisfy ብለው የሚሰጠኝ ያለ ማለት ነው። ኖሚናል አድርጎ ሰጠን። እዚህ ጋርም እዚህ ጋር var 1 var 001 var 002 var 00 እያደረገ የሚሰጠን ምንድነው ቫሪያብል እያለን ነው ማለት ነው። var indicates ቫሪያብል የሚለው ነው። ስለዚህ መጀመሪያ ምን መስራት አለብን ማለት ነው? ቫሪያብሎች አሁን እዚህ ጋር እኛ ባስገባነው ዳታ መሰረት እዚህ ጋር ቫሪያብል ቪው ጋር ብናይ አራት ቫሪያብሎች እናያለን። var 1 var 2 var 3 እና var 4 ማለት ነው። ያ ማለት ቫሪያብል 1 ቫሪያብል 2 ቫሪያብል 3 እና ቫሪያብል 4 የምንለው ማለት ነው። እዚህ ጋር አሁን ቫሪያብሎችን መጀመሪያ የቫሪያብልን ኔም መስጠት አለብን። ቪው ጋር በኤስፒኤስኤስ ዳታ ለማስገባት በመጀመሪያ ቫሪያብል ቪው ጋር የቫሪያብል ኔም መስጠት አለብን፣ ወይም ደግሞ ቫሪያብላችንን አሳይን ማድረግ አለብን። ከዛ በኋላ ነው ወደ ዳታ ቪው ዳታ ወደ ማስገባት ምን ሄደው ማለት ነው። እዚህ ጋር ቫሪያብል ቪው የሚለው ጋር የመጀመሪያው var 001 የሚለው አለ ማለት ነው። እዚህ ኔሙን እንሰጣለን። የቫሪያብላችን የኛን የቫሪያብል ኔም ማለት ነው። ኤስፒኤስኤስ ጋር ዳታ ስናስገባ በጣም በብዛት የምንሳሳተው ስህተት እንዲሁም ደግሞ መሆን የሌለበት ቫሪያብል ኔም ጋር መሆን ወይም ደግሞ ማስገባት የማንችላቸው ነገሮች አሉ። ወደ 4 አሉ። የመጀመሪያው ቫሪያብል ኔሙ ጋር ስፔስ አይቀበልም። ቫሪያብል ኔም ስንጽፍ እዚህ ጋር ምሳሌ ኤጅ ኦፍ ብል ኤጅ ስፔስ ሰጥቼ ኦፍ ብለው ኢንተር ብለው አይቀበልልኝም። አያችሁ ቫሪያብል ኔም ኮንቴንስ አን ኢሌጋል ካራክተሪስቲክስ ነው የሚለኝ። ስለዚህ ኢሌጋል ማለት ኤስፒኤስኤስ ኔሙ ጋር መጠቀም የሌለብን ነገሮች አሉ። የመጀመሪያው ስፔስ መስጠት አንችልም። በቃ ስፔስ መስጠት አንችልም። ሁለተኛ ደግሞ እነዚህ ስፔሻል ካራክተር የሚባሉት $፣ ሳይን፣ ፐርሰንት እንደዚህ ሃፍ፣ ፖይንት፣ ኮማ ምንላቸው ነገሮች ማስገባት አንችልም። በኤስፔስ ኔሙ ጋር ማለት ኔም ስንሰጥ እነዚህን ካራክተሪስቲክሶች አይቀበልልንም። በቃ ይሄ የኤስፔስ ካራክተሪስቲክስ ነው። ስለዚህ ኔሙ ጋር ስፔስ ማድረግ አይጠበቅም ወይም ደግሞ አይፈቀድም። በሁለተኛ ደግሞ እነዚህ ስፔሻል ካራክተሪስቲክሶችን መጠቀም ስፔሻል ካራክተሮችን መጠቀም አንችልም ማለት ነው። በሶስተኛ ቁጥር ከፊት ማድረግ አንችልም።
ልክ እንደዚህ ማለት ነው። ቁጥር ከፊት አድርገን ማስገባት አንችልም። ቫሪያብል ኔም ኮንቴን አን ኢሌጋል ነው የሚለኝ አሁን። ስለዚህ እዚህ ጋር 3 አድርጌ ያስገብቸው ነው 5 6 የሆነ GB ባስገባ አይቀበለኝም። ስለዚህ ቁጥርም ማስገባት አንችልም። ያ ማለት ቁጥርን ከፊት ማድረግ አንችልም። ስፔስ እንዲኖረው ከፈለግን በምን እናደርገዋለን? በአንደርስኮር እናደርገዋለን ማለት ነው። አንደርስኮር ምሳሌ ኤጅ ኦፍ ሚለውን ኤጅ ብዬ ኦፍ ለማድረግ አንደርስኮር መጠቀም አለብኝ። አንደርስኮር ኤጅ ኦፍ ብለው እዚህ ጋር አሁን ተቀባይነት ያገኛል ማለት ነው። ግን ስፔስ ካደረግነው መቀበል አይችልም። እነዚህን የስፔስ ባህሪያትን ለይተን ቫሪያብል ኔሙ ጋር ስፔስ መስጠት የተከለከለ ነው ወይም ደግሞ አይቀበልልንም። ስፔሻል ካራክተር ምንላቸውን አይቀበልም። ፕላስ ደግሞ ቁጥር ከፊት ከመጣ እሱንም አይቀበልም ማለት ነው። ስለዚህ እዚህ ቫሪያብል ኔሞቹን መስጠት አለብን። የመጀመሪያው ጋር ምሳሌ እኔ ዌይት ብለው ዌይት እዚህ ጋር ኑሜሪክ ሁለተኛውን ቫሪያብል ኤጅ ልበለው ኤጅ ሶስተኛውን ጀንደር ጀስት ልክ በዚህ ወይ ማድረግ እንችላለን ማለት ነው። ይሄንን የሁለተኛውን ኤጅ እነዚህን ስም ሰጠነው። አሁን የመጀመሪያው ቫሪያብል ዌይት ነው፣ የሁለተኛው ቫሪያብል ኤጅ ነው፣ ሶስተኛው ጀንደር ነው፣ አራተኛው ሰምሲንግ። ምሳሌ አራተኛው ሌላ ደስ ያለን ኢንካምን ማድረግ እንችላለን። ኢንካም ነው። እንደዚህ አድርገን ቫሪያብል ኔማችንን ሰጠን ማለት ነው። ኔሙ ግን ከነዚህ ከካራክተሪስቲክስ ከስፔስ እና ፕላስ ደግሞ ከቁጥር የተለየ ማለት ነው ያለው። ሌላው ታይፕ ጋር ነው የምንሄደው። ወደ ቫሪያብል ስናስገባ ቫሪያብል ታይፖቹ ምንድናቸው? ምሳሌ እዚህ ቫሪያብል ታይፕ ብሎ ኑሜሪክ ኮማ ዶት ስፔስ ይሰጠናል የተለያየ። ምሳሌ ዴት ቢል ዴትን ብንነካ እዚህ ጋር ዴይ መንዝ መንዚር መንዝ ደይር እያለ ይኸው በዚህ ጋር ባሉት ወይም ደግሞ ጃንዋሪ ፌብሩዋሪ አድርገን እንዲያስቀምጥልን ከፈለግንም በዛ እና እኛ በፈለግነው ወይ እንዲያስቀምጥልን ይጋብዘናል። ስትሪንግ ከሆነ ስትሪንግ ያደርግልናል። እንዳዛር በቃ እኛ የፈለግነውን እዚህ ጋር መስጠት እንችላለን ማለት ነው። እዚህ ጋር ኑሜሪክ ብዬ ኦኬ ልበለው። የመጀመሪያውን እስኪ አይዲ ልበለውና አይዲ እዚህ ጋር የመጀመሪያውን ይሄንን ኮለመን አይዲ እዚህ ኑሜሪክ ነው አለን። ሌላው ምንድነው የሚለን? ዊድዙ ስንት ይሁን? ዊድዙ ማለት እዚህ ጋር ያለው ቁጥር ማለት ነው። ዊድዙን እኛ ራሳችን መወሰን እንችላለን። ኤጅ አለ፣ ጀንደር አለ፣ ኢንካም አለ እንዳዛ። ሌላው ዴሲማል ነው። ዴሲማል ምሳሌ በቁጥር ከሆነ ዌይት ሄት ምናምን ከሆነ ዴሲማል ነምበር ከፖይንቷ በኋላ ያለችውን ነምበር የሚያመለክተን ማለት ነው። በኋላ ስንሞላ እናያለን። ኢንካም አለ። ኢንካምን ታይፑን መጀመሪያ የምናየው ታይፑ ነው። ኢንካም ምንድነው? ኑሜሪክ ስለሆነ ኑሜሪክ እንለዋለን ማለት ነው። ኑሜሪክ እንላለን። ኦኬ ጀንደርም ለአናላይዝ የምንጠቀመው ከሆነ የምናደርገው ኑሜሪክ ነው። ምክንያቱም ኤስፔሲስ ጋር ምንድነው ደሚ ቫሪያብል የሚባል ዋንን ለሜል ከሰጠ ቱል ዜሮን ለፊሜል ይሰጥልናል ማለት ነው። ያ ማለት ሜልን ከፊሜል ጋር ያወዳደርን ነው ማለት ነው። በኋላ ሪዛልቱን ኢንተርፕሬት የምናደርገው ስለዚህ ኑሜሪክ እንለዋለን። ዴን እዚህ ጋር ዊድዝ የሚለው እዚህ ጋር ያለው ዊድዝ ነው፣ ነምበር ኦፍ ካራክተሪስቲክስ ማለት ነው። እዚህ ጋር ዴሲማል የሚለው ጋር ግን ዴሲማል ማለት ፖይንቱ ማለት ነው። ፖይንት ከነጥብ በኋላ በምን ያህል ፖይንት መሆን እንዳለበት። ምሳሌ 0 ከሆነ 1.8 ብናደርገው 8 ትቀራለች፣ 1 ብቻ ነው የሚያደርግልን ማለት ነው። ሌላው ሌብል ነው። ሌብል ማለት ይሄንን የኔማችንን ዘርዘር አድርገን የምንጽፍበት ማለት ነው። ስለዚህ እዚህ ጋር ምሳሌ ምን ማድረግ እንችላለን? ጀንደር ኦፍ ኤምፕሎይ፣ ጀንደር ኦፍ ስቱደንት፣
ማድረግ እንችላለን ማለት ነው። አሁን እዚህ ጋር ስፔስ መጠቀም እንችላለን። ይሄንን እንደዚህ አድርገን ማስፋት ማጥበብ እንችላለን። እቺንን ይዝና ማጥበብ ወይም ደግሞ ማስፋት እንችላለን። እዚህ ጋር ኤጅ ቢሆን ኤጅ ኦፍ ሰማን ኤጅ ኦፍ ኤምፕሎይ ልል እችላለሁ። ስለዚህ እዚህ ሌብል የሚለው ጋር በስፔስ ኔማችንን ዘርዘር አድርገን ለመጻፍ የሚያስፈልገን ነው ማለት ነው። ሌላው ቫልዩ ነው። ቫልዩ ኮድ የምናደርግበት ነው። ምሳሌ እዚህ መጀመሪያ ሜዠርመንት ጋር እንምጣና ሜዠር ምሳሌ ምንድነው አይዲ ስኬል ነው። ስኬል ማለት ኦርዲናል እና ሬሾን የያዘ ነው። ኦርዲናል ነው ሬሾና ኢንተርቫልን የያዘ ነው። ሶሪ ስኬል ማለት ሬሾና ኢንተርቫልን የያዘ ማለት ነው። ከዛ ውጭ ሌላውን ስንነጋ ኦርደር የሚደረጉ ቫሪያብሎች ካለ ኦርዲናል እናደርገዋለን። እንዲሁም ደግሞ ኦርደር የማይደረጉ ግን ደግሞ ካታጎሪካል የሆኑ ቫሪያብሎች ካሉ ምን እናደርጋቸዋለን? ኖሚናል እናደርጋቸዋለን። ሶ እዚህ ጋር ጀንደር ብንወስድ አሁን ጀንደር ኖሚናል ነው ማለት ነው። ኦርደር ማድረግ አይቻልም። ኖሚናል ኢንካም ኢን ሚሊየን የሚለው ግን ኢንካም ስኬል ነው። ስኬል ማለት ኖሜሪክ ነው ማለት ነው። ስለዚህ ስኬል እናደርገዋለን። ይሄ ኤጅ ኦፍ የሚለውን ማጥፋት ብንፈልግ ይሄን ኮለመን ማጥፋት ብንፈልግ ይሄን ሮ ማጥፋት ብንፈልግ እዚህ 5 የምትለው ጋር ነካና ወይም ደግሞ የኮለመኗ ቁጥር ጋር ነካና ራይት ክሊክ እናደርጋለን። እዚህ ጋር ራይት ክሊክ ብናደርግ እዚህ ክሊር የምትለዋን መንካት ማለት ነው በቃ። ስለዚህ አሁን እዚህ ጋር አጠፋለን። ኖርማል እዚህ የሮውን ስም እንነካለን፣ ራይት ክሊክ እናደርጋለን። ዴን ክሊር ማለት ነው የሚጠበቅብን ማለት ነው። ስለዚህ ኢንካም ኢን ሚሊየን 0 ዴሲማል ብለናል። አሁን ማየት እንችላለን 0 ዴሲማል ኤንድ ስኬል ነው አለን። ጀንደር ግን ምንድነው ካታጎራይዝ ይደረጋል። ስለዚህ እዚህ ጋር ቫልዩ እንሰጠዋለን ለኦርዲናል እና ለኖሚናል ቫሪያብሎች። ኦርዲናል ማለት ኦርደር የሚደረግ ግን ክላሲፋይድ የሆነ ቫሪያብል እና ለኖሚናል ቫሪያብሎች ምን እንሰጣለን? ቫልዩ እንሰጣለን ማለት ነው። ስለዚህ እዚህ ነን ቫልዩ ጋር እቺን እንነካና 0 ለማን ሰጥልኝ ይላል? ለሜል ኦር ፊሜል። ምሳሌ ፊሜል ብለው ፊሜል 0 ለፊሜል ስጥ። ዴን አድ 1 ፎር ሜል ማድረግ እችላለሁ ማለት ነው። ፎር ሜል ለሜል 1 ስጥ አድ። ስለዚህ ጋር ደሚ ያደረኩት ማለት ነው። ደሚ አደረኩት እዚህ ጋር ቫልዩ ኖ ቫልዩ ሌብል ሜል አድርገን አድ እናደርጋለን ማለት ነው። ዴን ኦኬ እንለዋለን። አሁን እዚህ ጋር ጀንደር ቫልዩ ሰጠ ነው። ይችን ስንነካት ሜል ፎር 0 ፊሜል ፎር 0 ኤንድ ሜል ፎር 1 ብሎ ያስቀምጥልናል። እነዚህ ስኬል ለሆኑ ቫሪያብሎች ግን ቫልዩ ስለማይሰጣቸው እንዲሁ እናስቀምጣቸዋለን ማለት ነው። ሌላው እዚህ ጋር ኮለመን ነው። ኮለመን ማለት የኮለመኑ ስፋት ማለት ነው። አሁን ኮለመንስ ሰፊ ሲሆን ወይም ደግሞ የኮለመን ዊድሱ ስንት ይሆን ነው። አሁን እዚህ 7 2 ብለው በጣም ጠባብ የሆነ ኮለመን እዚህ ዳታ ቪው ጋር ስንሄድ የመጀመሪያው ቫሪያብል ያ ማለት አይዲው በጣም ጠባብ የሆነ ነው የምናገኛያችሁት እቺኛው ፓርት ማለት ነው። እዚህ ጋር ሄደን ግን አሁን ኢንካም ጋርም የጀንደር ጋርም በጣም ጠባብ ያለች ነበረች። አያችሁ ጀንደር ጋርም ጠባብ ናት፣ አይዲ ጋር በጣም ጠባብ የሆነ እዚህ ኮለመኑን ምሳሌ 32 ብሰጠው የአይዲን ማለት ነው። እዚህ ጋር ስንሄድ በጣም ሰፊ የሆነ ኮለመን እናያለን። አይዲ በጣም ሰፊ ይሆናል ማለት ነው። 100 ብንሰጠው እዚህ ጋር አሁን 100 ልስጠው ወይም ደግሞ 104 የጀንደር 104 ነው አልኩና ዳታ ቪው ጋር ብንሄድ አያችሁ ምን ያህል ሰፊ እንደሆነ እስከዚህ ድረስ መሄድ ይችላል ማለት ነው። ስለዚህ እነዚህ ኮለመን የምንላቸው ኮለመን ማስፊያ ማጥበቢያ ናቸው። ሞር ኦቨር 8 ነው የሚቀመጡት። በቃ ለሁሉም እኩል መሆን ስላለበት ብዙውን ጊዜ 8 አድርገን ብናስቀምጣቸው ጥሩ ይሆናል ነው የሚባለው። ስለዚህ እነዚህን 8 ብናደርጋቸው ሁሉም ተመሳሳይ የሆነ ዊድዝ ይኖራቸዋል ማለት ነው። አያችሁ 8 ስናደርገው እዚህ ጋር አሁን እኛ ምንድነው ማስገባት ዳታችንን ማለት ነው። የመጀመሪያው ሰብጀክት 123 አይዲ ኢንካም
ምሳሌ ኢንካም አሁን ጀንደር ዋል በለውና ኢንካም ጋር ብንሄድ 0 ነው የሚል አያችሁ እዚህ ጋር ዴሲማሉ 0 ይላል yes ስለዚህ 1.8 አድርጌ ላስቀምጥ 1.8 ብለው ኤንድ ኦኬ ብለው 2 አድርጎ አፕሮክሲሜት አድርጎ ነው የሚያስቀምጥልኝ ማለት ነው ግን እዚህ ጋር ራውንድ አፕ አደረገን 1.8 ራውንድ አፕ ስለሆነ እዚህ ጋር ግን 1 ዴሲማል ብለው ኢንካም ኢን ሚሊየን 1 ዴሲማል አርግልኝ ብለው 1 ዴሲማል ሲያስቀምጥልኝ አያችሁ 1.8 አደረገልኝ ማለት ነው የጻፍኩትን ራሱን አስቀምጠልኝ 2 አድርግልኝ ብለው 00 ያደርጋል 2 or 3 አድርግልኝ ብለው 1.800 ያደርጋል ማለት ነው ስለዚህ እነዚህ ዴሲማል ከፖይንት በኋላ ያለውን የሚነግረን ማለት ነው ሌላው ይሄንን ቫሪያብል ማጥፋት ብፈልግ ልክ ይሄን አድርጌ ቅድም እንዳየነው ክሊር ማድረግ ነው የሚጠበቅብኝ ኦር ይሄንን እንደዚህ አድርጌ ራይት ክሊክ አድርጌ ክሊር ማድረግ ማለት ነው እዚህ ጋር ክሊር ባረገው ጀንደር በሙሉ ይጠፋል you see ጀንደር ሙሉ አጠፋሁት ማለት ነው ግን መመለስ ብፈልግ እዚህ ጋር አንዱ አለች አንዱ ማለት ወደ ነበረው የሚመልስልን ማለት ነው ሬዶ ደግሞ አሁንም የሚመልስልን ያኛው የሚመልስልን ነው ይሄ ባካፕ ነው ይሄ ደግሞ የነበርንበት ቦታ ጋር ወስዶ የሚያስቀምጥልን ነው ማለት ነው ስለዚህ እነዚህን በመጠቀም ዳታችንን ማስገባት እንችላለን ማለት ነው ስለተከታተላችሁኝ በጣም አመሰግናለሁ ቻናሉን ላይክ ኤንድ ሰብስክራይብ አድርጉ እንዲሁም ደግሞ በስፔሲስ ሊሆን ይችላል አር ስታታ ኦር ስታቲስቲክስ የትኛውንም ስታቲስቲክስ ሪሰርች ዲሰርቴሽን ኦር ቴሲስ እንዳግዛችሁ ከፈለጋችሁ ኮሜንት ላይ ኢንቦክስ ላይ አስቀምጡልኝ ስለተከታተላችሁኝ በድጋሚ አመሰግናለሁ መልካም ጊዜ